ሰላም ፋሚሊ፣ ዛሬ ደግሞ ሌላ ቆንጆ የሆነ ፕላትፎርም ይዤላችሁ መጥቻለሁ። እንግዲህ ፕላትፎርም አንዳንድ አሰራሮችንና የተወሰኑ ታስኮችን በከፊል የማሳያችሁ ይሆናል። ምናልባት እሱን ካያችሁ በኋላ የምታነሱ ጥያቄ፣ ሀሳብ፣ አስተያየት ካለ ዩቲዩብ ላይ ለቀዋለሁ ይሄን ቪዲዮ እዛ ላይ በኮሜንት ላይ ትጽፉልኛላችሁ። ተጨማሪ የምሰራው ነገር ካለን በኮሜንት የምትጠይቁኝ ይሆናል ማለት ነው። እንግዲህ ይህ ፕላትፎርም ግሉ የሚባል አዲስ የመጣ ፕላትፎርም ነው። በጣም ደስ የሚል ፊውቸር አለው። እስኪ እሱን ይቺ ፕላትፎርም ናት። እስኪ አብረን እናየዋለን በሰፊው። አሁን እዚህ ጋር እንደምናየው እንደዚህ አይነት ፊውቸር አለው። በጣም ደስ የሚል ፊውቸር ያለው ፕላትፎርም ነው። እንደዚህ እንደምታዩት ከተለያየ ሀገር እንደምታዩት ወጥረው እየሰሩ ነው። አሁን ቅርብ ጊዜ ነው የጀመረው እና በጣም አሪፍ የሆነ ፕላትፎርም ነው እና ደስ የሚል ፊውቸር አለው። እስኪ አንዳንድ ታስኮችን አብረን ልክ ፕላትፎርም ስከፍተው እንደዚህ ያው ኦልሬዲ የተከፈተ ስለሆነ የኔ አዳዲሶች ስትገቡ በሊንክ ወይም ደግሞ ከፕላይ ስቶር አወርዳችሁ ስትገቡ ሎጊን ስትሉት ልክ እንደዚህ አይነት ኦፕሽን ይመጣልናል። ሳይን ዊዝ ጎግል እና ወይም አይዲ የሚጠይቅ ይሆናል። ልክ በጎግል እንድገቡ ሪኮመንድ አደርጋለሁ። በጎግል እገባለሁ። ከዛ ኢሜል መርጥለታለሁ። እንደዚህ ልክ እንደዚህ ይከፍትልኛል ማለት ነው። ስለዚህ ያው እኔ ኦልሬዲ መጀመሪያውን ስለከፈትኩት ሌላው መሞላ ነገር አይኖርም፣ ፕሮሰስ አይኖረውም ማለት ነው። ነገር ግን አዳዲሶች ስትገቡ ልክ በጉግል ገብታችሁ በኢሜል ከመረጣችሁ በኋላ ፎቶ ያስገቡ ይላችኋል። ከላይ ከዝቅ ብሎ ደግሞ ስማችሁን፣ ከዛ ዝቅ ብሎ ጾታ ያስመርጣችኋል። ከዛ ኢንቪቴሽን ኮድ ሊጠይቃችሁ ይችላል። ምናልባት ባይ ዲፎልት ሊጠይቅ ይችላል። የጋበዛችሁን ሰው መጠየቅ አለባችሁ። የኔ ኢንቪቴሽን ኮድ እዛው አስቀምጥላችኋለሁ። አስፈላጊ ከሆነ የኤጀንት ሊንክ እና የሆስት ሊንክ የማስቀምጥላችሁ ይሆናል ማለት ነው። እሺ አሁን እዚህ ጋር 4 ኦፕሽን አለው። ከስር ሆም የሚል አለ። እዚህ ጋር ዲስከቨር የሚል አለ። ስለ ፕሮፋይላችን አንዳንድ መረጃዎች እዚህ ጋር መሙላት እንችላለን። እዚህ ጋር ሜሴጅ መጻጻፍ የምንችልበት መንገድ ነው። እዚህ ጋር ሜሴጅ፣ የተለያየ ሜሴጅ በዚህ መልኩ ነው መጻጻፍ የምንችለው። ከዛ እዚህ ጋር ፕሮፋይል የሚለው ስነካ እዚህ ጋር ፕሮፋይላችን ያመጣልናል። ከስር ዋሌት፣ እዚህ ጋር ዋሌት የሚለው ስንነካው እዚህ ጋር እንደምታዩት ፖይንት እና ኮይን አለ። ይሄው ፖይንት ኦልሞስት ወደ 981,000 ደርሻለሁ። እዚህ ጋር ኮይን አሁን 17,000 ኮይን አለው። እዚህ ጋር ያሳየናል። ይሄ ዋሌት የሚለውን ስናይ ነው ማለት ነው። እዚህ ጋር ኤክስቼንጅ ስንፈልግ ኤክስቼንጅ የምትለዋን ነካና እዚህ ጋር 1 ሚሊዮን ወደ 900,000 ኤክስቼንጅ ማድረግ እንችላለን ማለት ነው። ሚኒመም ማለት ነው። ሌላው ዊዝድሮ ማለት ስፈልግ ደግሞ እቺ ዊዝድሮ የምትለዋን ነካለን። እንግዲህ እዚህ ፕላትፎርም ላይ ዊዝድሮ የምናደርገው 1 ሚሊዮን $10 ነው እና በጣም ደስ የሚል ፊቸር አለው። እንግዲህ ማክሲመም እስከ $3,000 ዊዝድሮ የምናደርግበት አማራጭ ያለው ፕላትፎርም ነው ማለት ነው። ከዛ እዚህ ጋር ዊዝድሮ ሜሰር የሚሆን ሴሌክት እናደርጋለን። እዚህ ጋር እንደምታዩት አቢሲኒያ ባንክ ገብቷል፣ አዋሽ ባንክ፣ ቴሌ ብር፣ በሲቢ ብር ጋር ማስገባት ሴሌክት አድርገን ማስገባት እንችላለን። ኮንፊርም ብለዋለሁ። እዚህ ጋር አካውንት አሁን የሲቢ ስለሆነ አካውንቲን አስገባለሁ፣ ስሜን። ከዛ ኮንፊርም ብለው ኦልሬዲ እኔ 1 ሚሊዮን ስላልገባ አሁን ማውጣት አልችልም። በዚህ መልኩ ማውጣት የምንችልበት መንገድ ነው ማለት ነው። ይሄ ዊዝድሮ አደራራዊ ሲሆን ሌላው ደግሞ እዚህ ጋር ታስክ የሚለውን ታስካችን ለማየት ወይም ደግሞ ታስክ
ክሌም ለማለት እንፈልግ ሪዋርድ የምትለዋን እንነካለን። አሁን እዚህ ጋር የኔ ያው ከ7 ቀን በኋላ ወደ 5000 ይወርዳል ሲኑ ስለሚወርድ ያው እዚህ ጋር ነው ኦልሬዲ ቆየው ነው እያችኋለሁ። አዳዲሶች ግን እዚህ ጋር እንደምታዩት ቤዚክ ሳላሪ የሚለው ጋር ለ2 ሰዓት ነው የምትቀመጡት። ለ7 ቀን 2 ሰዓት ነው። በ1 ሰዓት 50,000 በ1 ሰዓት 50,000 በ2 ሰዓት 100,000 ፖይንት እየሰጣችሁ ማን ነው። እዚህ ጋር ግን መርሳት የሌለባችሁ ነገር ላይቭ ላይ ከተቀመጣችሁ በኋላ በፓርቲ ከ15 ደቂቃ በታች ከሆነ የምትቆዩት አይቆጥርምሽ። ይህን በጣም ማስተዋል አለባችሁ። ቢያንስ መውጣት ከፈለጋችሁ ከ15 ደቂቃ በላይ ቆይታችሁ መውጣት ያለባችሁ ደቂቃው እንዲቆጥርላችሁ። አለበለዚያ ከ15 ደቂቃ በታች ብትቆዩ አይቆጥረውም ማለት ነው። ይሄ እንግዲህ የፕላትፎርም ህግ ነው። እዚህ ጋር እንደምታዩት 10 ሰው ፎሎ ስታረጉ 2000፣ 50 ሰው ፎሎ ስታረጉ 2000፣ 100 ሰው ፎሎ ስታረጉ 2000 ሰጣችኋል ማለት ነው። ይሄ ሌላኛው ታስክ ነው። እዚህ ጋር ደግሞ እንደምታከታች ቪአይፒ ላላቸው ሰዎች የሚሰጥ ሌላኛው ታስክ ነው ማለት ነው። እንግዲህ ሌላው እዚህ ጋር ሌላ አንድ ታስክ ኮይን የምንሰበስበት መንገድ አለ። እዚህ ጋር እንደምታዩት የሆነ ዛፍ የሚመስል ነገር አለ። እዚህ ጋር ኦልሞስት ወደ 141624 ኮይን ሰብስቤያለሁ። ይሄ እንግዲህ 1 ሚሊዮን ሲሆን በቀጥታ ዊዝድሮ ማድረግ ይችላሉ ማለት ነው። በሰዓት ይሁን አሁን በሰዓት 400 ኮይን ነው የሚሰጠኝ ማለት ነው። ቺኛዋ ዋተር 0 ታይምስ የምትለዋ ሌል ማሳደጊያች፣ ባስኬቷ ደግሞ ልክ በየ1 ሰዓት ኢንተርቫሉ ኮይን የምንሰበስበት ወይ ነው ማለት ነው። እዚህ ጋር እንዴት ነው የሰበሰብነው ኮይን የምናወጣው የሚለው ደግሞ ላሳያችሁ። እዚህ ጋር እንደምታዩት 141624 ኮይን ሰብስቤያለሁ። ለምሳሌ ዊዝድሮ የሚሆነ ካለው አሁንም ዊዝድሮ የሚሆነ ካለው እዚህ ጋር ሚኒመም አሁን ኢንሰፊሽንት ይለኛል ገና ስለሆነ 1 ሚሊዮን ነው ሚኒመም ማውጣት የምንችለው። ማክሲመም ደግሞ 5 ሚሊዮን ኮይን ሰብስበን ማውጣት እንችላለን ማለት ነው። ይህ እንግዲህ የሰበሰብነው ኮይን የምናወጣበት መንገድ ነው ማለት ነው። እሺ ሌላው አሻራ ለመስጠት ስትፈልጉ ደግሞ እዚህ ጋር ሆም የሚለውን እንነካለን። ከዛ በኋላ ወደ ራሳችሁ ፓርቲ ስትገቡ አሻራ ይጠይቃችኋል። ፌስ አውተንቲኬሽን የሚለውን ነክታችሁ አሻራ በመስጠት ፓርቲያችሁ ላይ ቁጭ ብላችሁ ታስኮቻችሁን መስራት ትችላላችሁ ማለት ነው። እና በጣም ይሄ ቆንጆ የሆነ አፕሊኬሽን ነው። ስለዚህ ሁላችሁም በተለይ ጎበዝ ወጥራችሁ ለምትሰሩ ሰዎች በጣም አሪፍ ፊውቸር አለው። እስከ ልጅ የሚከፍል ፕላትፎርም ነው። ስለዚህ በጣም ቆንጆና እንደምትወዱት ተስፋ አረጋለሁ። እንግዲህ የኢንቪቴሽን ሊንክ ደግሞ የዩቲዩብ ላይ ሊንክ ላይ ያስቀምጣል። የሆስትን የኤጀንትን በዛ የገባችሁ ተቀላቀሉ። በደንብ አሪፍ አድርገን አብረን የምንሰራ ይሆናል። ለምሳሌ እዚህ ጋር አንድ ፓርቲ ላይ ገብተን እንዴት እየሰሩ እንዳሉ እስኪ አብረን እኔ እዚህ ጋር በጣም ብዙ ሀገራት ወጥረው እየሰሩ ነው እንደምታዩት። እሺ እስኪ እዚህ ጋር እንደ ሳምፕል እዚህ ጋር ነው ቲቲያ ይኸው ቲቲ እዚህ ጋር ቁጭ ብላ እየሰራች ነው። አሁን አልቀመጥም ወንበር ላይ ከተቀመጥኩ ሚዩት ስለሚያደርገኝ እነዚህ ለማሳየት ያክል እንደዚህ ወንበር ላይ እንቀመጣለን። ታስካችን በዚህ መልኩ የምንሰራው ነው። ሌሎች እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ ጻፉልኝ። ሌላ ቪዲዮ ያመሰራላችሁ ነው። ያው ስንመጣ ደግሞ ስቴክስ ማለት ካነከን ክሎዝ ሩም እንለዋለን። እንደዚህ በዚህ መልኩ ያስወጣናል ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይህን
ይህን ይመስላል።